አላህ ሱብሓነሁ ወተዓላን የሚገባ የሆነውን ፍራቻ የሚፈሩት የትኞች ናቸው አለ ዑለማዎች ናቸው አለ አልዑለማ ዑለማዎች ናቸው وفي الآيات الأخرى በሌላ አንቀጽ ሲናገር ምን ይላል قل هل يستوي الذين يعلمون والذين لا يعلمون እነዛ የሚያውቁትና ማያውቁት እኩል ይሆናልን በላቸው والله لا يستوون መቼም እኩል ሊሆኑ አይችሉም ዕውቀት ያለውና ዕውቀት የሌለው መቼም እኩል ሊሆን አይችልም በሌላ አንቀጽ አላህ Subhanahu Wa Ta'ala ምን ይላል يرفع الله الذين آمنوا منكم والذين أوتوا العلم درجات الله Subhanahu Wa Ta'ala ከናንተ ውስጥ የአማኞችና የዕውቀት ባልተቤቶችን ደረጃዎችን ከፍ ያደርጋል ብሎ አላህ Subhanahu Wa Ta'ala የነቢያቶችን ዕውቀት ተሸክመው የሚሰሩ የሆኑ ሙእሚኖች በዚህ ልኩ ያወድሳቸዋል ማለት ነው የነቢያቶችን ዕውቀት የተሸከሙ ነብዩ ሰለላሁ ዐለይሂ ወሰለም ይዘውት የመጡትን ዕውቀት የተሸከሙ የሆኑ ዑለማዎች በምን አመሳሰሏቸው ያኒ በንጁም በኮከብ አመሳሰሏቸው ያኒ በጨለማ በባህር በየብስ ከምድር እንዲሁም ከባህር ጨለማ በሚመሩባቸው በሆኑ ኮከቦች ነብዩ ሰለላሁ ዐለይሂ ወሰለም ያመሳሰሏቸዋል ምናሉ ኢነ መሰለ ዑለማኢ ፊል አርድ ከመሰል النجم في السماء መሬት ላይ ያሉ ዑለማዎች ምሳሌያቸው አምሳያቸው ሰማይ ላይ እንዳሉ ኮከቦች ናቸው በእነዚህ ኮከቦች ምክንያት ሰዎቹ ከባህር ከየብስ ጨለማ ይመሩባቸዋል እነዚህ ኮከቦች ሲጠፉ በኮከቦች ምክንያት የሚመሩ የሆኑ ተማሪዎች መንገዱን ለመሳት ለመጥፋት ይቀርባሉ ብለው ነብዩ ሰለላሁ ዐለይሂ ወሰለም ዑለማዎችን በኮከቦች አመሳሰሏቸው ማለት ነው ለኮከቦች ሶስት ጥቅም አላቸው አንደኛ ሰዎቹ በኮከቦች ምክንያት ከባህር ከምድር ጨለማ ይመሩባቸዋል የሰማይ ጌጥ ናቸው የመላእክቶችን ወሬ የሚሰርቁ የሆኑ ሸይጣኖች መምቻ ችቦ ናቸው ማለት ነው ይሄ ሶስቱም መገለጫዎች በዑለማዎች ላይ ምድር ላይ ባሉ ዑለማዎች ላይ ይሰበሰባል እነዚህ ዑለማዎች ምንድናቸው ያኒ ከሰዎቹ በዑለማዎች ምክንያት ከሽርክ ከቢድዓ ካላዋቂነት እንዲሁም ከጥሜት ከብጅታ ከጥርጥር ጨለማ ይመሩባቸዋል የመሬት ጌጥ ናቸው ሐቅንና ባጢልን የሚደባልቁ በዲን ላይ የሌለውን ነገር የሚያስገቡ የሆኑ ሸያጢን الانس والجن ሸይጣኖችና የጂን ሸይጣኖችን ያመጡትን የሆነውን ነገር በመመለስ ዕውቀታዊ በሆነ ማስረጃዊ በሆነ ነገር በመመለስ የእኒ መምቻ ችቦ ናቸው ማለት ነው ዕውቀት መሬት ላይ ቆይቶ እስከ ዘወተረ ድረስ ሰዎቹ በመመራት ላይ ናቸው ዕውቀት ደግሞ መቆየቱ የሚዘወትረው ምን ሲኖር ነው ዕውቀትን የተሸከሙ ሰዎች ዑለማዎቹ ሲዘወትሩ ነው ዕውቀትን የተሸከሙ ሰዎች ሲጠፉ ዕውቀት መሬት ላይ ሲጠፋ